እንደዚህ አድርገዋል እንደዚህ ፈጽመዋል እንደዚህ አይነት ወንጀልም ፈጽመዋል ልዩ ኃይል እኮ ነው አንጥቶ ክላሽ ፍሬ ረዳ ተቀበለ ገባ በገኔ እንደመሰሰ ሸኔ ያለ የት ነው በትክክል ተላይ ተጫካ በኩል አለ ልዩ ኃይል ሳይገባ በቤተ ክርስቲያኑ ጋር ገባ በሁለት አቅጣጫ ገባ ከዛ በኋላ ከፈከፈው ሸኔ ተላይ ቀደማ ያለ ሴቶችን አሉ የተባሉትን ወሰዱ ያው ጫት ወስደው ያረጉትን አረጉ እኛውን ዛሬ ነው ሩህ የሰራብኝ የሚገርም ነገር በዛይ ነው በእውነት እና ማለት ነው ሽመልስ አንዲሳ ምክር አላቸው በቃ እውነቴን ነው ምልካምቡ የመከላከያ ካምፕ እኮ 10 ኪሎ ሜትር አይሆንም ያለበት እውነት ለመናገር ነው ምልክ 10 ኪሎ አይሆንም እሺ የወረኛ ልዩ ኃይል ሚኒሻ አለ ለምንድን ነው መጥቷላችሁ ራሳችሁን ጠብቁ አይልም እንዴ ለቆ ሄደ መሳሪያ ይረዳናል ትንል ተፈጨፈ የሚገርም ነገር መሐመድ አብዲ ይባላል ልጆቹን ሲያጣ ልዩ ኃይል አለ ፊቱ ልዩ ኃይሎቹ የተከፈተውን ሰው እንዳለ ነው የከፈተፉት ሁሉም እኮ ሸሽቶ የሚገርም ነገር ማን ያነሳል ደንግጧል የድንጋይ ጨፍት ወርቆበታል ዲለው አይግደለው ምንም ያየ ነገር የለም በቃ ባሪቪዥን የተጠቀሙት ሰው ነው ስለዚህ አብረው ነው በጋራ ሆኖ ነው የጨፈጨፉት ብላችሁ ነው የምታምኑት መጣው እንዲያውም በእውነት ነው ምን ቀጥታ ልዩ ኃይሉ ነው መጀመሪያ የጨፈጨፈ ልዩ ኃይሉ አንድ ማቲዝ ነገር እዳ ሁርቀን ማለት ነው ሁርቀን ከለቀምት መኪና ታግዷል ተባለ ሁርቀን ማለት ነው ከዛ በኋላ ወዲያው ጧት መኪና ታገደ ተባለ ሁርቀን ከዛ በኋላ ወዲያው ከሰዓት መኪና መንገድ በሰከንድ ተከፈተ ህጉ ተቆጣጣራለ ወሎማ ሆኛ ነው ከዛ በኋላ መኪናው ልክ ሙሉ ቅዳሜ ቀን መሄድ ጀመረ ምን ተፈልጎ ነው ያማራን ወደ እርሻ ይሄዳል ወደ ገበያ ይሄዳል ነጋዴ ነው ሱቅ ያመጣል ከዛ በኋላ ወደ ገበያ ወደ እርሻ ተተማራ በኋላ ልዩ ኃይሉ በያቅጣጫ ያለ ያቃል ተከፋፍሏል ቡትን ሰፈር ተግንቢ በኩል በጉልት ግማሽ ልዩ ኃይል አለ ታቹም በዳበና ልዩ ኃይል አለ በስልሳው በቃ በያቅጣጫ ሆኗል ሸኔ ተና ያለ በቃካ ነው ተጨፍ ያለ እንደገና ነው ልዩ ኃይሉ ተተበተበ በኋላ የገባው ማለት ነው በጣም የሚገርምም የሚያሳዝን ነገር ነው እየነገሩን ያሉት ስለዚህ አብረው በጋራ ተሳትፈው ንጹሃንን በመጨፍጨፉ ዘር በማጥፋቱ አብረው ተሳትፈዋል እያሉን ያሉት አሁን ከዛ በኋላ ያለው ሁኔታ ምንድነው የሚመስለው አሁን ሰው ግማሹ በጫካ ውስጥ ነው ያለ ራበን ጠማን መውጫ መግቢያ አጣን መንገድ ላይ ተኩስ እየከፈቱብን ነው የሚል ነገር አለና ባካችሁ አትርፉን አስከሬኑ እንግዲህ 3 ቀን ሆነው አይደለም 3 ቀን አስከሬን እንዴት ነው ነገሩ እስኪስ ነገሩን አካባቢ ላይ ስላለው ሁኔታ እውነት ለመናገር ማለት ነው እኔ ላጋነን አይደለም የቶሌ ህዝብ ማለት ነው እንዳንድ ነገር ጅብ እንኳን የሰፈሩን ሀብት አይበላም የሰፈሩን ሀብት ማለት ነው ጅብ የሚኖርበትን አገር ሀብት አይበላም ግን የቶሌ ህዝብኛም በልቶናል ልዩ ኃይል አስመጥቶ አስጨፍጭፎናል ዛሬ በእውነት ነው ምን ዛሬ ተሳዳጅ ሴቶች ተሰኝ ተንስተው ሲሄዱ እውነት ወረሞ እንዳለ ጠቅላላ የዘር ጥፋት ባይሆን ወጣት ተንስቶ ተገደሳ ተድልኝ ጀምሮ አርጆ እስከሚገቡ ድረስ በጀገራ እየተከተከቱ እኮ ነው ሁለት ቀናቸው የገቡት በየመንገዱ አሁን በጀገራ ወጣቱ ልጁ እየወጣ ወጥቶ ማለት ነው እየተከተከተ የገባው ማለት ነው እውነት ለመናገር የቶሌ ህዝብ ከልብ አንድ ጓደኛ የሆነ ፈንጂ ለሚልለት ደወለለት ስሪ ሆኖ ዑመር ያኔን ያየኝ ማለት ነው ምንድነው ጥይት ደስ የሚለው አለው የወሎ ሰርግ ነው ዛሬ ና መታረድ አምሮህ እንዲሆን ታረድና አለው